በዚች ሰዓት በዕለተ ገብርኤል በዚህ ታላቅ በዓል የማስተላልፈው መልእክት አለኝ። ክርስቲያን ሁነ ክርስቲያን ወንድምህን የምትዋጋ ለዚህ ክፉ ሰው ለጨለማ ሰው ሁነ ከሱ ጋር ቁመህ ለምትዋጋ ወታደር ቃሌ እንቅፋት ገደብ ይሁንብህ። እጅ ተዘርግቶ እንዳትተኩስ አይምሮህ እንዳይሰራ ያድርግህ እግዚአብሔር። ይልቁንም ክርስቲያኖቹ ክርስቲያንን ሄደው እንዴት ይወጋሉ? አማራ ለአማራ ሚሊሻ የምትባል የኃይል ጠባቂ የተባልክ ስማቸውም ጠፋኝ። ምንድነው ስሙ? አድማ በታኝ አንተን ይበትንህ መድኃኔዓለም። አዎ አድማ በታኝ ኧረ አንተን ይበትንህ። ማን ነው አድማ የሰራ? በኢትዮጵያ ላይ አድማ የሰራህ አንተ ነህ። ማንም አድማ የሰራ የለም። አሜን ብሎ ነበር መንግስትህን የተቀበለው። ሰራዊትህንም የኢትዮጵያ ሕዝብ አማን ብሎ ነበር የተቀበለው። ህዝቡን የበተንክብን አንተ ነህ። ጎሳ ከጎሳ ያለያየህ አንተ ነህ። ህዝቡን እንደበተን አንተንም ከነዘርህ ይበትንህ። አድማ መታኝ የምትባል ዘርህ ይጥፋ። የገዛ ወገንህን የገዛ ዘርህን እንዴት ትዋጋለህ? ተመለስ ወደ ልብህ፣ ወደ ወገንህ ተቀላቀል። ጠላትህን ለይተህ እወቅ። ከዲያብሎስና ከእግዚአብሔር ማን ይሻልሃል? ዲያብሎስን ወክሎ ነው እየተዋጋህ ያለ። በቤተ መንግስቱ ደም እያፈሰሰ ሕፃናትን ደም እያረደ እያፈሰሰ በጠንቋይ በተጠርጣዮች በቃልቻ በዚህ ሁሉ ተወክሎ ነው። እነሱን እየተከተለ ነው። የሌላ ሰው ምክር አይሰማም፣ አይቀበልም። በአጋንንት መንፈስ ነው እየገዛ ያለ። በውጭም በአገርም ያለህ ሰው የሆንክ ሁሉ ኢትዮጵያዊ፣ ሰው የሆንክ ሁሉ እስላም ክርስቲያን ምን አትበል። ኢትዮጵያዊ ሆንክ በዜግነትህ ይህን ክፉ ጥላት አስወግድ። ይህን ጠላት አስወግድ። ዘርና ቋንቋ ይቅርብህ። እንደ ጥንቱ ተመለስ፣ እንደ ጥንቱ ሁን። በእግዚአብሔር ስም እለምናችኋለሁ። ኢትዮጵያውያን አንድ ሁኑ።